ወገኖቼ አንድ ነገር ነገራችሁ። ብዙ ጊዜ የምንፈልገውን ነገር ለማግኘት ስንል የማንፈልገው መስዋዕትነት እንከፍላለን። ነገር ግን መሆን የሌለበት ነገር ነው። እንዴት ለምን ብትሉ የሰው ልጅ መፈለግ ያለበትን መሆን ያለበትን ነገር ብቻ መሆን ያለበት ነገር እያለ ግዴታ የማይሆን መሆን የሌለበትን ነገር መስዋዕትነት መክፈል ይሄ በጣም ኋላ ቀር አስተሳሰብና የመጨረሻ የውድቀት ምክንያት ነው። ልብ በሉ። አንድ ወንድ ልጅ አሊያም አንድ ሰው በብዛት ወንዶች እነዚህ አይነት ነገሮችን ማድረግ ይችላሉ። በቀላል ምሳሌ ሰጣችሁ፣ አንድ ፍቅረኛ ለማግኘት ሲል እሷ ቃሚ አጫሽ አሊያም ደግሞ ቡና ቤት ሰራተኛ ከሆነች ይህ ሰው እሷን ለማግኘት ሲል ግዴታ እዛ ቡና ቤት አሊያም ደግሞ እዛ ጫት ቤት ይመላለሳል። የዚህ ጊዜ ምን ሊሆን ይችላል? እሷን ለማግኘት ሲል ጫት ቃሚ ይሆናል፣ አጫሽ ይሆናል፣ ጠጪ ይሆናል፣ ሰካራም ይሆናል። ከዓላማው ላይ ይወርዳል፣ ከአቋሙ ላይ ዝቅ ይላል። የሚፈልገውና የሚያስበው ነገር በሙሉ ስለምንድነው ፎከስ ማድረግ የሚችለው ማለት ነው? ስለ ልጅቷ ሳይሆን ስለ መጠጡ፣ ስለ ጫቱ፣ ስለ ሲጋራውና ስለ ሱሱ ብቻ ሊሆን ይችላል። በነገራችን በብዛት በዚህ አይነት ነገር ላይ ልትሸወዱ የምትችሉት ወንዶች፣ እባካችሁ ወንድሞቼ ለምናችሁ የምትፈልጉትን ነገር ብቻ ፈልጉ። መሆን ስለምትፈልጉት ነገር ብቻ መስዋዕትነትን ክፈሉ። ይሄን ነገር ለማድረግ ግዴታ እንደዚህ መሆን አለብኝ ብላችሁ የምትሉ ከሆነ ደግሞ እጅግ በጣም ተሳስታችኋል የኔ ወንድሞች። ስለዚህ ሌላም የተለዩ ነገሮች፣ የተለዩ ምክሮችና የተለዩ ፕሮግራሞች በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።